ጥያቄም ቻሌንጅም ለኦርቶዶክሳውያን እጃችሁ ላይ የማይሳሳት ወይም ኢንፋሊብል የሆነ መጽሐፍ ቅዱስ አለ? ካለ እባካችሁ አሳዩ። ሰላም ውዶች፣ የጌታ ጸጋና ሰላም ይብዛላችሁ። ይህንን ጥያቄ እንዳነሳ ያደረገኝን ጉዳይ ከዚህ ቀጥዬ ላስቀምጥ። ኦርቶዶክስ ወገኖች ስለ መጽሐፍ ቅዱስ ኢንፋሊቢሊቲ ወይ ደግሞ ስለ መጽሐፍ ቅዱስ አይሳሳትነት ስናነሳ ቤተክርስቲያን ልትሳሳት የማትችል ካልሆነች በስተቀር የማይሳሳት መጽሐፍ ቅዱስ እጃችን ላይ ሊኖር አይችልም ነበር። ስለዚህ ቤተክርስቲያን ልትሳሳት አትችልም በማለት መልስ ይሰጡናል። ልክ እንደዚህ ማለት ነው። ማስረጃዎች ውስጥ ኢንፋሊብል የሆነ ማስረጃ አለ፣ ሊሳሳት የማይችል ለ39 መጽሐፍ ቅዱስ ሊሳሳት የማይችል ማስረጃ አለ ወይ? ሊሳሳት የሚችል ማስረጃ ከሌለ ሁሉም ፋለብል ከሆኑ መጽሐፍ ቅዱስህን ደግሞ 39 መጽሐፍ ቅዱስ ደግሞ ኢንፋሊብል ነው ብለህ የምታምን ከሆነ የማይሳሳት ነው ብለህ የምታምን ከሆነ ኢንፋሊብል ለሆነ የእግዚአብሔር ቃል እንዴት ፋለብል የሆነ ማስረጃ አስቀመጥክ? እንግዲህ እውነታው ይሄ ከሆነ ማለትም የማይሳሳተውን መጽሐፍ ቅዱስ ለማግኘት የግድ የማትሳሳት ቤተክርስቲያን የምታስፈልገን ከሆነ ያቺ የማትሳሳት ቤተክርስቲያን የሰጠችንን ያንን የማይሳሳት መጽሐፍ ቅዱስ በእጃችን ይዘን መገኘት ይኖርብናል። ስለዚህ ኦርቶዶክስ ወገኖችን የምንጠይቃቸው እጃችሁ ላይ ያለው መጽሐፍ የማይሳሳት ሕጸጽ አልባ የሆነ መጽሐፍ ነው ወይ? ማለትም 80 አሃዱ የተሰኘው መጽሐፍ ቅዱሳችሁ የማይሳሳት ኢንፋሊብል የሆነ መጽሐፍ ቅዱስ ነው ወይ ብለን እንጠይቃቸዋለን። እንግዲህ ይህንን ጥያቄ ስናነሳ ምላሹ ተቃራኒው እንደሆነ እንረዳለን። ምክንያቱም እዚህ መጽሐፍ ቅዱስ ውስጥ የተለያዩ የድሮዎቹን መጽሐፍት ወይ ደግሞ የመጀመሪያዎቹን መጽሐፍት የማይመስሉ ኢቭን ከተጨማሪዎቹ መጽሐፍት ውስጥ ስለምናገኝ ማለት ነው። ለምሳሌ መቃብያን መጽሐፍን ልክ ወንድማችን እንደሚነግረን እንደዚህ የመጀመሪያው ወይ ደግሞ በሴፕቱአጂንት ውስጥ በሰባው ሊቃናት ውስጥ የማይገኘው እንደሆነ እንረዳለን። እንደዚሁም ደግሞ ተረፈ ባሮክ የተባለውና እንደ መጽሐፍ ቅዱስ ተቆጥሮ የማያውቀውን መጽሐፍ እዚሁ መጽሐፍ ውስጥ ተካቶ እናገኘዋለን። ስለዚህ በዚህ ጽሑፍ ላይ እንደምታነቡት ወንድማችን እንዳስቀመጠው መጽሐፉ መጽሐፍ ቅዱስ ያልሆኑ መጽሐፍትን በውስጡ ይዟል ማለት ነው። ወንድማችንም ለዚህ ነው በዚህ ጦማሩ ላይ ለሊቃውንቱ ይህንን ምክር ሐሳብ የሚያቀርበው እውነተኛዎቹ ቅዱሳት መጽሐፍት ይምጡልን በማለት ማለት ነው። ስለዚህ አሁን እጃችን ላይ ያለው 80 አሃዱ መጽሐፍ ቅዱስ ተብሎ ሊጠራ በማይችል ሁኔታ ልክ ያልሆኑ መጽሐፍት በውስጡ ይገኙበታል ማለት ነው። በርግጥ ወንድማችን ከጠቀሰው ከዚህ በላይ 80 አሃዱ የተለያዩ ችግሮች እንዳሉበት እናውቃለን። ይህ ደግሞ ሊሳሳት የሚችል ፋሊብል የሆነ መጽሐፍ ያደርገዋል ማለት። ታዲያ ነገሩ በዚህ ቢያበቃ መልካም ነበር። የቤተክርስቲያኒቱ ሊቃውንት ስለ 80 አሃዱ የሚሉት አላቸው። እስቲ የአባ መልከጼዴቅን አንድ መጽሐፍ አይተን እንመለስ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ትምህርት የተሰኘውን ይህን መጽሐፍ እንመልከት። ገጽ 58 ላይ አባ መልከጼዴቅ እንዲህ ይላሉ። በሌሎች መዝገብ መጽሐፍት ከቁጥር ገብተው ብሉይ ኪዳን ተብሎ ተቆጥረው ይገኛሉ ይላሉ። አንዳንድ መጽሐፍትን እነ ጦቢያን እነ ሶስናን ከጠቀሱ በኋላ ማለት ነው። የኛ ሊቃውንት ግን ቁጥሩ ከ46 ስለሚበልጥባቸው እገሌን ያስገቡ እንደሆነ እገሌን አስወጥተው እያሉ ወሰን የሌለውን ሀተታ ብቻ ይሰጣሉ ይላሉ። ከዛ ወደ አዲስ ኪዳኖቹ መጽሐፍት ደግሞ ይመጡና ገጽ 59 ላይ የኢትዮጵያ ሊቃውንት ግን ፍትሐ ነገሥቱ በተናገረው በ27 የአዲስ ኪዳን መጽሐፍት ላይ ሌላ 8 መጽሐፍትን ጨምረው ይቆጥራሉ በማለት 8ቱን መጽሐፍት ይዘረዝራሉ። ከዛ በኋላ ግን እንደዚህ ማለት ይናገራሉ። 81 መጽሐፍት የሚለው ቃል ግን ሊቃውንት ያተቱላቸው ፍትሐ ነገሥቱ በደፈናው 81 ስላለ ያንኑ ለመሙላት ብቻ የገቡ ናቸው እንጂ ቁጥር ላይ አልተወሰኑም። እገሌን ያወጡ እንደሆነ እገሌን አስገብቶ እገሌን ያስገቡ እንደሆነ እገሌን አስወጥቶ የሚል ሀተታ መስጠታቸው አሁንም አልቀረም። ስለምን ውሱን አይደለምና። ይህም ከሆነ ቅዱሳት መጽሐፍት ሕጋውያን ሊሆኑ ቀኖናውያንም ሊሆኑ አይችሉም በማለት ሲናገሩ እንመለከታለን። ይህም አንድ እውነት ያሳየናል። ሕጋዊና ቀኖናዊ ያልሆኑ መጽሐፍት ስብስብ በእነዚህ መጽሐፍት ውስጥ ይገኛሉ። በአቆጣጠር ወደዛና ወደዚህ እየተደረጉ ብቻ የሚቆጠሩ መጽሐፍት ማለት ነው። ታዲያ ይህንን መጽሐፍ የማይሳሳት መጽሐፍ ብለን ልንጠራው እንችላለን ወይ? ታዲያ ለዚህ ነገር ወንድማችን ግን ምላሽ ይኖረዋል። ይህም ምንድነው? ይህ መጽሐፍ ህትመት እንጂ ቀኖና አይደለም ይለናል። ነገር ግን አንድ ጥያቄ እንጠይቅ። ይህ እጃችን ላይ ያለው 80 አሃዱ ህትመት እንጂ ቀኖና አይደለም በሚል የቤተክርስቲያኒቱ ሊቃውንት ወይ ደግሞ ቤተክርስቲያኒቱ ራሷ ኦፊሻል በሆነ መንገድ አሳውቃለች ወይ? ይህ እጃችሁ ላይ የሚገኘው አሳትም ያሰራጨውላችሁ ህትመት እንጂ ቀኖና አይደለም ብላ አሳውቃለች ወይ? አሳውቃ ከሆነ ማስረጃውን ወዲህ በሉ። እንግዲህ ከዚህ በኋላ ደግሞ ቀጥሎ የሚመጣ ሌላ ጥያቄ ይኖራል። ይህ መጽሐፍ እንደተባለው ህትመት እንጂ ቀኖና ካልሆነ መጽሐፍ ቅዱስ ብለን ልንጠራው እንችላለን? ደግሞዋል። ይህ መጽሐፍ ህትመት እንጂ ቀኖና ካልሆነ መጽሐፍ ቅዱስ ብለን ልንጠራው እንችላለን?
መጽሐፍ ቅዱስ ብለን ልንጠራው የማንችል ከሆነ እጃችሁ ላይ መጽሐፍ ቅዱስ የለም። መጽሐፍ ቅዱስ ብለን ልንጠራው የምንችል ከሆነ ሕጋውያን ያልሆኑ መጽሐፍ ስብስብ የሆነ የሚሳሳት መጽሐፍ ቅዱስ ነው ማለት ነው። ታዲያ ከዚህም ትንሽ አለፍ ብለን ሌላ ጥያቄ መጠየቅ እንችላለን። ይህ መጽሐፍ ህትመት እንጂ ቀኖና ካልሆነ ታዲያ ቀኖናውያኑ መጽሐፍት የት አሉ? እጃችሁ ላይ የቀኖናዎቹ መጽሐፍት አሉ ወይ? እጃችሁ ላይ የቀኖናዎቹ መጽሐፍት ከሌሉ መች ነው ኦርቶዶክሳውያን እጃችሁ ላይ ህትመት ሳይሆን እውነትም ቀኖናዊ የሆነ መጽሐፍ እጃችሁ ላይ የሚኖረው? ለማንኛውም ግን በቤተ ክርስቲያኒቱ ውስጥ ያለ የማይሳሳት የማትሳሳተው ቤተ ክርስቲያን የሰጠቻችሁ መጽሐፍ ቅዱስ የትኛውን አሳዩ። ጥያቄ ቻሌንጅም ነው፣ ፈልገ ነው አሳዩን። የጌታ ጸጋና ሰላም ይብዛላችሁ።